እግዚአብሔር ለምንድን ነው ይህን ማድረግ ያስፈልግ? ለምንድን ነው እንደሚያስተምረው? እነዚህ ሰዎች መሰጠታቸው በመስጠታቸው ነበር የሚታየው። ምንም ጥያቄ የለውም። ይህ በየትኛውም ዘመን እውነት ነው። ጊዜያችሁን በመስጠት ገንዘባችሁን በመስጠት ወንጌል መውደዳችሁ እግዚአብሔርን መውደዳችሁ በመስጠታችን ይታወቃል። በመሰጠታችን ይታወቃል። መሰጠት ያለ መስጠት የለም። ግን ደግሞ እውነተኛ መሰጠት ስሙ። በጣም የሚገርመው እነዚህ ሰዎች ምናልባት ይሄ እነ ጴጥሮስ የነ ጳውሎስ የቤተ ክርስቲያን መሪዎች ጉዳይ አድርገውት ይሆናል። ጴጥሮስ እንደሚላቸው አያችሁ፣ ኖ ይሄ የኛ ጉዳይ አይደለም። ይሄ የጳውሎስ የጴጥሮስ የመሪዎች የሽማግሌዎች ጉዳይ አይደለም። ይሄ የእግዚአብሔር ጉዳይ ነው። የምትሰጡት ለእግዚአብሔር ነው። የምትሰጡት ለመንፈስ ቅዱስ ነው። በዚህ ውስጥ ምን አለ? መንፈስ ቅዱስ አለ፣ እግዚአብሔር አለ። እኛም ስታታሉ እኛ ነው የሚያታልላችሁ። ማን ነው? መንፈስ ቅዱስ። ከዛስ እግዚአብሔርን ያታለላችሁት አላቸው። ወገኖች ይህ የእግዚአብሔር ቤት ስራ እቁብ አይደለም። ሁሌም እንደምላችሁ እድር አይደለም። ዝም ብለን ለመገናኘት የምንሰበስብ አይደለም። ይህ የእግዚአብሔር ቤት ነው። የእግዚአብሔር ስራ ነው። የመንፈስ ቅዱስ ስራ ነው። እና አንድ ነገር ልምከራችሁ ስሙ። ያሁን ምናችሁ ምን ያህል እንደምትሰጡ አይደለም፣ ግን በእውነት መሰጠታችሁ ነው። ለእግዚአብሔር መንግስት ስራ በእውነት ተሰጡ። ጊዜያችሁን ስጡ፣ ለአገልግሎት ስጡ፣ ለማምለክ ስጡ፣ ወገኖችን ለማጽናት ስጡ፣ ለመጽናናት ስጡ። ጊዜያችሁን ዋጋ ክፈሉ። ክርስትና ዋጋ መክፈል፣ ሲመቸን የምናደርገው ሳይመቸን የምናደርገው እሱ ፍቅር አይደለም። እሱ ክርስትና አይደለም። ከዛ አንድ ምሳሌ አስገራሚ ምሳሌ አለ። ባልና ሚስቶች ምን ይላል መሰላችሁ? እሱን ከማለት በፊት ቁጥር 4 ልበለው እንደገና ጨምሬ። ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብ አሰብክ? እግዚአብሔር እንጂ ሰውን አልዋሸም። እዚህ ጋር አይታችኋል። ስለሰጠ አይደለም፣ ስላልሰጠም አይደለም። እዚህ ጋር ማለት እንዲሰጡ ግዴታ የለም። ስጡ ተብሎ ስርዓት የለም። እዚህ ጋር ለምን አልሰጣችሁ ማለት ነው። ሐናንያና ሰጲራ ስላልሰጡ አልሞቱም ወገኖች፣ አይደለም። ስላልሰጡ አይደለም። ቅጣቱ ስላልሰጡ የእግዚአብሔር ፍርድ የወደቀባቸውም ስላልሰጡ የመስጠታቸው መጠን አይደለም። ግን በእግዚአብሔር ቤት ውስጥ በውሸት ስለሆነ በግብዝነት ስለሆነ እና እዚህ ጋር የእግዚአብሔር ቤት ሳትሸጠው የማን ነው? ያንተ። ማንም ሰው አላስገድደም። ለምን ትሸጠዋለህ? ከሸጥከውም በኋላ ያንተ ነው። መስጠት ያንተ ነው፣ ያለ መስጠትም ያንተ ነው። ስለዚህ የምታደርገውን በፍቅር ነው። በእግዚአብሔር ቤት ውስጥ የምንሰራው ወገኖች ስርዓት ስለሆነ አይደለም፣ ሕግ ስለሆነ አይደለም፣ ፍቅር ስለሆነ ነው። የእግዚአብሔር ቤት ስርዓት ፍቅር ነው። በፍቅር የምናደርገው ራሳችሁን ቤተክርስቲያንንም ዙሪያችሁ ያሉትንም ሰዎች አታታሉ። በፍቅር ስጡ፣ ደግሞ በሱ ደግሞ እግዚአብሔር ያሳድጋችኋል። ግን በማስመሰል ዘመናችሁን አትጨርሱ። ከዛ ሌላ እንደዚህ ያላትን እንዲሁ ጠቆም ላደርግ እፈልጋለሁ። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስ መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁን አላት። እርሷም አዎን፣ ይህን ለሚያህል ነው አለች። ባለትዳሮች ተስማሙ በብዙ ነገር፣ አንዱ ግን በማታለል አትስማሙ።
በመዋሸት አትስማሙ። ለእግዚአብሔር ነው መሰጠታችሁ መጀመሪያ። አንዳንድ ጊዜ ወገኖቼ አንዱ ሲሰጥ አንዱ ሲወድቅ ሌላው ማቆም አለበት። ወገኖቼ በሁሉ ነገር መስማማት የለብንም። በተለይ እውነት ባልሆነ ነገር ላይ ባለትዳሮች አንዳንድ ጊዜ አንዱን ለማቆም ነው እግዚአብሔር አንዳችን ለሌላችን የሰጠው። ከዚህ በፊት ነግሬያችኋለሁ። በብዙ አቅጣጫ እግዚአብሔር ቤት ውስጥ ለማገልገል ወገኖች ትዳሬ ረድቶኛል። በሁሉ ነገር ባለቤት አትስማማኝ፣ እሺ በሁሉ ነገር አትለኝ፣ ኖ ትለኛለች፣ ደግሞም ጠቅማኛለች፣ ከብዙ ነገር አድናኛለች፣ ታቆመኛለች። በእግዚአብሔር ቤት ውስጥ ስንኖር ወገኖች አጠገባችን ያለውን ሰው ኖ ማለት መቻል አለብን። ይህ ልክ አይደለም ማለት መቻል አለብን። አይገርማችሁም? በአንድ ላይ ባልና ሚስት በአንድ ላይ የመሞት ግዴታ አልነበረባቸውም። እግዚአብሔር ለእሷም ለብቻዋን እድል የሰጣት። እግዚአብሔር በግሩፕ አይፈርድም፣ ትዳርንም በግሩፕ አይፈርድም። በአንድ ነው የሚፈርደው። ስለ እያንዳንዳችን እንጠየቃለን፣ ግን ደግሞ ኃላፊነት አለብን። አጠገባችን ላለው ሰው አጠገባችን ያለውን ሰው ኖ ማለት አቅም ሊኖረን ይገባል ወገኖች። በርሳችንም ማለት ነው እየተመቻመችን አንዱን ደስ ለማሰኘት እውነተኛ ፍቅር አንዳንድ ጊዜ ኖ ማለት ነው። ልክ አይደለሽም። ራሳችንና አጠገባችን ያለውን ሰው እናድናለን። ጌታ የተባረከ ይሁን። ሌላ የምንማረው መጨረሻ ላይ እንዲህ ይላል፣ ቁጥር 11 ላይ በቤተ ክርስቲያን ሁሉና ይህንንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። ከእግዚአብሔር ፍርድ የተነሳ ምንድን ነው የምንማረው ወገኖች? አንዱ እግዚአብሔር ሊነግረን የሚፈልገው ነገር እኛ የተጠራነው ከዚህ ምድር ላለፈ ነገር ነው ወገኖች። ለእግዚአብሔር መንግስት የተጠራ ነው። አንድ ቃል ላንብብላችሁ። ሉቃስ ይህንን የጻፈው ሉቃስ ሌላ ቦታ ላይ እንደዚህ ይላል። ሉቃስ 12 ላይ አንተ ታናሽ መንጋ፣ ደግሜ ነው ማለብላችሁ፣ ባለፈው አንብቤላችኋል፣ የድፍረት አይበሉ። አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና ምን አትበሉ፣ አትፍሩ። አሜን። ምን እንደሚላችሁ ታያችሁ። እናንተ ታናሽ መንጋ እግዚአብሔር መንግስትን ሊሰጣችሁ የአባታችሁ ፈቃድ ነው። እግዚአብሔር መንግስትን ሊሰጣችሁ ነው የጠራችሁ። አሜን። እግዚአብሔር ለምን እንደጠራን ታውቃላችሁ? መንግስቱን ሊሰጣችሁ። እግዚአብሔር ለዘላለም መንግስት ነው የጠራን። እግዚአብሔር ለመንግስቱ አምኖናል። ከዛ ምን ይላል መሰላችሁ? አንተ ታናሽ መንጋ መንግስት ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሁሉ ሽጡ፣ ምጽዋትን ስጡ። ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። እግዚአብሔር ለመንግስቱ ጠርቶናል። ታናሽ መንጋ እግዚአብሔር ለዘላለም መንግስት ጠርቶናል። ለዘላለም ጠርቶናል። ለትልቅ ሀብት ጠርቶናል። እና ስለዚህ ነው በዚህ ምድር ላይ ስትኖሩ ለዛ ነው ህይወታችንን ስንኖር የየዕለት ኑሯችን ሳምንታችን ይህንን አስቡ። ለዚህ ያልተጠራነው ሳናውቀው አንዳንድ ጊዜ ፎከሳችን ሄድና ለዚህ ምድር እንኖራለን። በተለይ ያለንበት ሀገር እንደዛ ነው። ተማሪ ከሆናችሁ የተጠራችሁ ለትምህርት አለ። ሰራተኞች ከሆናችሁ የተጠራችሁ ለስራ አለ። ባለትዳሮች የተጠራነው ለትዳር አለ። ይህ ሁሉ መንገድ ለዛ ሊያዘጋጀ እግዚአብሔር ለጠራን መንግስት። እናቶች የመጀመሪያ ጥሪያችን እናትነት አይደለም፣ ለአባቶች አባትነት አይደለም። ይህ ሁሉ ለዛ የሚያዘጋጀኝ ታውቃላችሁ። ይህ ሁሉ ያልፋል። እናት አንሆንም ለዘላለም፣ አባት ባል ሚስት አንሆንም፣ ተማሪ አንሆንም፣ ሰራተኛ አንሆንም። ይህ ሁሉ ያልፋል። የእግዚአብሔር መንግስት ልጆች ነው። ያንን እዛ አይደለም የምንኖረው፣ እዚህ ነው የምንኖረው።
አንዴ ስሙን ማለት ነው። እዚህ ጋር እንደዚህ ነው። አትፍሩ፣ እግዚአብሔር ለመንግስቱ ጠርቷችኋልና ያላችሁ ይሸጡ ነው። አሜን። የሚቀጥለው ሳምንት ቤት የገዛ ሙሉ ይሸጣል ማለት እንደሱ አይደለም አይደል? ምንድነው የሚለው መሰላችሁ? እንደዚህ ነው። ለማይጠፋው የሚጠፋውን ሽጡ እንጂ የሚጠፋውን ለማግኘት የማይጠፋውን አትሽጡ። ማለት ዋጋ ስትከፍሉ ለማይጠፋው ዋጋ አትክፈሉ፣ ለሚጠፋው አይደለም። በሌላ ቋንቋ የሚጠፋውን ለማይጠፋው ክፈሉ እንጂ የማይጠፋውን ለሚጠፋው አትክፈሉ። በህይወታችሁ፣ በአገልግሎታችሁ፣ በአምልኮ፣ ባይብል ስተዲ በማጥናት በጸሎት ወገኖች በየዕለት ኑሯችን የሚታየው መሰጠታችሁ እውነት ነው። ይህ የመሰጠት ኃይል ከዛ እንደዚህ ነው። በመካከላቸው እግዚአብሔርን መፍራት በሳል እግዚአብሔርን እንደሚፈሩ ለጥለት ኑሯቸው እሱ ጌታ የተባረከ ምጽ እግዚአብሔር እናመሰግናለን። ስሜ የተባረከ ቃል እንደዚህ ይላል፣ እውነትን ግዛት እንጂ አትሽ